ሰላም ውድ የጊዮን አካዳሚ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ዛሬ ደግሞ እጅግ አስፈላጊ ከባለፈው የሚቀጥለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ማየትና መከታተል ይኖርባችኋል ማለት ነው። በእርግጠኝነት ቪዲዮውን እስከ መጨረሻ የምትከታተሉ ከሆነ በእርግጠኝነት አሪፍ ለውጥ እንደምታገኙ ምንም አልጠራጠርም ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ማየት እንዳትረሱ እና እንደነገርኳችሁ ዛሬ ምንድነው የምንማማረው አናባቢ አይን በአጭርና በረጅም ድምፅ እንዴት ማንበብ እንችላለን መጻፍ እንችላለን የሚለውን ድምፁ ምን አይነት ድምፅ አለው፣ በአጭርና በረጅም ድምፅ እንዴት ማንበብ እንችላለን፣ ቃላቶችን እንዴት አጣምረን ማንበብ እንችላለን የሚለውን ትምህርት እንማማራለን ማለት ነው። እና በውስጥ መስመር ኦንላይን ለማለት ፈልጉ ቤተሰቦችም ባዮ ላይ ወይም ቪዲዮ ላይ በማስቀምጠው ቁጥር በማንኛውም ሰዓት በመደወል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎች ትምህርት እያስተማረ ስለምንገኝ በፈለጋችሁ ሰዓት ደውላችሁ መማርና መከታተል ትችላላችሁ። አሁን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። አናባቢ አይ ስንት አይነት ድምፅ አላት? አናባቢ አይ ሁለት አይነት ድምጾች አሏት። ሁለት አይነት ድምፅ አለው። እንደምን ይነበባል? አንዴ እንደ ኢ፣ በሌላ በኩል ደግሞ እንደምን ይነበባል ማለት ነው? እንደ አይ ይነበባል። ስለዚህ ስንት አይነት ድምፅ አለው ማለት ነው? ሁለት አይነት ድምፅ አለው ማለት ነው። ስለዚህ መቼ ነው እንደ ኢ የምናነበው፣ መቼ ነው እንደ አይ የምናነበው የሚለውን አንድ ባንድ እናያለን ማለት ነው። እንደ ኢ የምናነበው ምንድነው? አንድ አናባቢ ብቻ ካለው ወይም አጭር ድምፅ ነው የምንለው አንድ አናባቢ ብቻ ካለው ማለት ነው። ስለዚህ አንድ አናባቢ ብቻ ካለው እንደምን ማንበብ አለባችሁ? አይን እንደ ኢ ማንበብ አለባችሁ ማለት ነው። በሌላ በኩል ደግሞ ሁለት አናባቢ ካለው ደግሞ ሁለት ወይም ከዛ በላይ አናባቢ ካለው አይ ምን አይነት ድምፅ አለው ማለት ነው? አይ የሚል ድምፅ አለው ማለት ነው። ስለዚህ በቀላሉ አሁን እዚህ ጋር እዩ። እዚህ ግን እነዚህ ቃላቶች ስታዩ ስንት አናባቢ ታያላችሁ? አንድ አናባቢ ብቻ ነው የምታዩት፣ አይ ብቻ። እዚህ ጋር አይ፣ እዚህ ጋር አይ፣ እዚህ ጋር አይ። ስለዚህ አይ ብቻ ነው ያለው ማለት ነው። እዚህ ጋር ስትሄዱ ደግሞ ስንት አናባቢ ታያላችሁ? ሁለት ወይም ከዛ በላይ። እዚህ ጋር አያለች። ስለዚህ ሁለት ወይም ከዛ በላይ አናባቢዎች እዚህ ጋር አሉ ማለት ነው። ስለዚህ አንድ አናባቢ ብቻ ሲኖረው አይ ምን አይነት ድምፅ አለው የሚለውን በቀላሉ መያዝ አለባችሁ። ሁለት አናባቢ ሲኖረውስ አይ ምን አይነት ድምፅ አለው የሚለውን በደንብ እናያለን ማለት ነው። ስለዚህ እዚህ ጋር አሁን ደብሊው አይ ኤን አለ። ስለዚህ አንድ አናባቢ ብቻ ነው ያለው። አይን እንደምን ማንበብ አለብን? ኢ ብላችሁ ማንበብ አለባችሁ። ኢ ብላችሁ ማንበብ አለባችሁ አይን ማለት ነው። ስለዚህ ደብሊው አይን ዊ ብለን ማንበብ፣ ኤንን ን፣ ዊን። ስለዚህ ኢ የሚል ድምፅ አለ በውስጥ ማለት ነው። ዊን ማለት ማሸነፍ ማለት ነው። እዚህ ጋር ስትሄዱ ደግሞ ስንት አናባቢ ታገኛላችሁ? ሁለት አናባቢዎች ታገኛላችሁ፣ አይና ኢ። ስለዚህ ድምፁ ምን ማለት ነው? ይረዝማል። ረጅም ድምፅ ነው እንዳዋለን ማለት ነው። ድምፁ ኢ ሳይሆን አይ ብለን ማንበብ አለብን። አይ። ስለዚህ ዳብሊው አይን እንደምን ነው የምናነባት ማለት ነው? እንደ ዋይን። አያችሁ፣ አይ የሚል ድምፅ አላት አይ ማለት ነው። ሁለት ወይም ከዛ በላይ አናባቢ። እንደዚህ በቀላሉ ዳብሊው አይን ዋይ ብለን ማንበብ፣ ኤን ን ብለን ማንበብ። ዋይን ማለት ወይን ጠጅ ማለት ነው። አያችሁ ልዩነቱ። እዚህ ጋር አንድ አናባቢ ብቻ ሲኖረው እንደምናነበባችሁ እንደ ኢ ማንበብ፣ እዚህ ጋር ደግሞ ሁለት ወይም ከዛ በላይ አናባቢ ሲኖረው ደግሞ እንደ አይ እንደምታነቡ በቀላሉ መያዝ አለባችሁ ማለት ነው። ስለዚህ ወደ ቀጣይ እንሂድ። ኤል አይን አሁንም እንደምናንበብ ኤል አይን እንደማንበብ ነው እንደ ሊ ማንበብ፣ እንደ ሊ። ፒንስ እንደማንበብ ነው እንደ ፕ። በአንድ ላይ ሊፕ ማለት ምንድነው? ከንፈር ማለት ነው። ከንፈር። ስለዚህ ኤል አይን እንደ ሊ ያነበብን፣ ፒን እንደ ፕ ያነበብን። ስለዚህ ሊ ስትሉ ኢሚል ድምፅ አለ በውስጥ። ስለዚህ አይ ኢ የሚል ድምፅ አላት በውስጥ ማለት ነው። ሊፕ። ወደዚህኛው ስትሄዱስ ምን ታገኛላችሁ? ስንት አናባቢ አለ? መጀመሪያ ሁለት አለ። ስለዚህ ድምፁ ይረዝማል። ስለዚህ ሁለት አናባቢ ካለው ደግሞ ምን ብያችኋለሁ? አይን እንደማንበብ አለባችሁ ማለት ነው። እንደ አይ ራሷን እንግሊዝኛውን አይ ብለን መጥራት አለብን። ስለዚህ ኤል አይን ላይፍ። አያችሁ፣ ላይ የሚል ድምፅ አይ የሚል ድምፅ አለ ማለት ነው። እዚህ ጋር ደግሞ ምን ድምፅ አለው ማለት ነው? ኢ የሚል ድምፅ ነው። ሊ ስትሉ ኢ የሚል ድምፅ አለ። እዚህ ጋር ደግሞ ላይ ስትሉ አይ የሚል ድምፅ አለ። ራሱን የቻለ አይ የሚል ድምፅ አለ ማለት ነው። ላይፍ ብላችሁ ነበር። ላይፍ ማለት ህይወት ማለት ነው እንደምታውቁት። ያ እዚህ ጋር ስትሄዱ ምን ታገኛላችሁ? አሁንም ኤፍ አይ ኤን። ስንት አናባቢ ያለ? መጀመሪያ አንድ አናባቢ ያለው። ስለዚህ ድምፁ አይ፣ የአይ ድምፅ ምንድነው ማለት ነው? ኢ የሚል ድምፅ ነው እንጂ አይ የሚል ድምፅ አይኖረውም ማለት ነው። ስለዚህ ኤፍ አይ ፌ ብላችሁ ማንበብ። ፌ ኤንን ን፣ ፊን ስትሉ ኢሜል ድምፅ አለ። ፊን ማለት የአሳ ክንፍ ማለት ነው። ያ ሉክ እዚህ ጋር ደግሞ እዩ። ስንት አናባቢ ታገኛላችሁ? ሁለት አናባቢዎች አሉ፣ አይ ኢ። በዚህ ሰዓት ምን ማድረግ አለባችሁ እናንተ?
ምን ማድረግ አለባችሁ? ኤፍ አይን ፋይ ብላችሁ ማንበብ፣ ኤን ኤን ን ብላችሁ ማንበብ። ፋይን አያችሁ፣ አይ የሚል ድምፅ አለው ማለት ነው እዚህ ጋር ደግሞ ኢ። ስለዚህ ልዩነቱ ይሄ ነው። ኤፍ አይን ፋይ፣ ኤን ኤን ን ፋይል። ፋይል ማለት ደህና ጥሩ ለማለት ፋይል እንላለን ማለት ነው። ልዩነቱ እዚህ ጋር እንደ አይ ነው የምናነባው። ሁለት ወይም ከዛ በላይ አናባቢ ካለው ድምፁ ስለሚረዝም እንደ አይ እናነባለን አይን። እዚህ ጋር ደግሞ አንድ አናባቢ ብቻ ካለው እንደምን እንደምናነባያችሁ ማለት እንደምታነባያችሁ ማለት ነው። እንደ ኢ ማንበብ አለባችሁ ማለት ነው። ያ ወደ ቀጣዩ እንሂድ። ኤች አይን አሁን እንደምን ማንበብ አለብን? እንደ ሂ። ዲንስ እንደ ድ ማንበብ። ሄድ ሂድ። አያችሁ ልዩነቱ እዚህ ጋር እንደ ኢ ያነበብን ነው። ሄድ ብለን ሂድ ማለት ደበቀ። እዚህ ጋር ስትሄዱ ደግሞ ኤች አይን እንደምን የምታነቡት ማለት ነው። እንደ ሃይ ብላችሁ የምታነቡት አይ ሚል መኖር ስላለበት ሁለት ስለሆነ፣ ስለዚህ ሃይ ዲኢን ድ ሃይድ ማለት ምንድን ነው? መደበቅ ማለት ነው። ስለዚህ ሃይድ ማለት መደበቅ። ሃይ ሚል ድምፅ አለ፣ ዲኢ ሃይድ። አያችሁ አይ ሚል ድምፅ አለ፣ እዚህ ጋር ደግሞ ኢ ሚል ድምፅ ነው ያለው ማለት ነው በቀላሉ ለመያዝ። ስለዚህ ሂድ ሃይድ። የመጨረሻው ደግሞ ምን ይላል? ኤም አይ ማይ፣ ዲን ድ ሚድ። ቅርታ ኤም አይ ሚ ብላችሁ ማንበብ፣ ዲን ሚድ ማለት መካከለኛ ማለት ነው። ሚ ስትሉ ኢ ሚል ድምፅ አለ። እዚህ ጋር ስትሄዱ ደግሞ ኤም አይ ማይ ብላችሁ ማንበብ ያለባችሁ፣ ምክንያቱም ሁለት ናቸው አናባቢዎች። ስለዚህ ድምፁ ስለሚረዝም አይን ራሷን እንግሊዝኛውን አይ ብለን መጥራት ስላለብን፣ ስለዚህ ኤም አይን ማይ፣ ኤን ኤን ን ብላችሁ ማንበብ። ማይን ማለት የኔ ብቻ ለማለት ማይን እንላለን ማለት ነው። ያ በቀላሉ ለመያዝ አሁን ዛሬ ምንድን ያየን አናባቢ አይን በአጭርና በረጅም ድምፅ እንዴት ድምፃችሁ ማወቅ እንደምንችል አየን ማለት ነው። ስለዚህ ምንድነው መያዝ ያለባቸው? መጀመሪያ አናባቢ አይ ስንት አይነት ድምፅ አለው ማለት ነው? አናባቢ አይ ሁለት አይነት ድምፅ አለው። አንደኛ እንደምን እንደሚነበብ፣ አንደኛ እንደ ኢ እናነባለን፣ ሁለተኛ ደግሞ እንደ አይ እናነባለን ማለት ነው። ስለዚህ መቼ ነው እንደ አይ የምናነበው፣ መቼ ነው እንደ ኢ የምናነበው የሚለውን ደግሞ በቀላሉ ማወቅ አለባችሁ ማለት ነው። ስለዚህ እንደ ኢ የምናነበው መቼ ነው? አንድ አናባቢ ብቻ ከቃሉ አንድ አናባቢ ብቻ ካለው፣ ልክ አሁን እዚህ ጋር ስታየው ስንት አናባቢ አለ? አንድ አናባቢ ብቻ ነው ያለው። ስለዚህ በዚህ ሰዓት አይ ብቻ ከሆነች አናባቢ ሌላ አናባቢ ከሌለ እንደምን ታነባላችሁ? እንደ ኢ ማንበብ አለባችሁ ማለት ነው። እንደ ኢ። በሌላ በኩል ደግሞ ሁለት ወይም ከዛ በላይ አናባቢ፣ እዚህ ጋር ስንት አናባቢ ታገኛላችሁ? ሁለት አናባቢ ታገኛላችሁ። ሁለት ወይም ከዛ በላይ ሊሆን ይችላል። ስለዚህ አይ ምን አይነት ድምፅ አላት ማለት ነው? አይ ራሷ እንግሊዘኛዋ አይ የሚል ድምፅ ይኖራታል ማለት ነው። ስለዚህ እዚህ ጋር እንደ አይ እናነባለን። ሁለት ወይም ከዛ በላይ አናባቢ ካለ አይን እንደምን ታነባላችሁ ማለት ነው? እንደ አይ ታነባላችሁ ማለት ነው በቀላሉ። ስለዚህ በዚህ መልኩ መረዳት ያስፈልጋል ማለት ነው። ሌሎችንም ሰርተናል ማለት ነው። አናባቢ ኢን፣ ኤን በቀላሉ እንዴት በአጭርና በረጅም ድምፅ እንዴት ማንበብ እንችላለን የሚለውን ትምህርት ስለሰራን ገብታችሁ እነሱን ያላያችሁ ቤተሰቦች ገብታችሁ ከተከታተላችሁ አሪፍ ታገኛላችሁ። ለማንበብ ለመጻፍ ይረዳችኋል ብዬ ስላሰብኩ ነው ይህን ትምህርት ያዘጋጀሁላችሁ ማለት ነው። ስለዚህ የዛሬው ክላሳችን እዚህ ጋር እናበቃለን እና ደግሞ ኦንላይን ለማግኘት የሚፈልጉን ቤተሰቦች ቪዲዮ ላይ በማስቀመጠው ቁጥር በማንኛውም ሰዓት በመደወል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር ስለምንገኝ በፈለጋችሁ አደውላችሁ መማርና መከታተል ትችላላችሁ። ስለዚህ ዛሬ አናባቢ አይን በደንብ አይተናል ማለት ነው። ቀጣይ ደግሞ ኦ ዩ እያለን ሙሉን አናባቢዎች እናያለን ማለት ነው። በቀላል መንገድ ማንበብ እንድንችል የሚረዱንን ትምህርቶች ስለምንማማር፣ ስለዚህ እናንተም ቪዲዮውን እስከ መጨረሻ ማየት እኛንም አበረታቱን። ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ማለት ነው። ስለዚህ ዛሬ ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ